ሰላም ጤና ይስጥልኝ። በሁለታ ግብርና ምርምር ማዕከል በገብስ ምርምር ፕሮግራም የሚሰሩ ስራዎችን እናስቃኛችኋለን። እሺ አሁን እንግዲህ ወደ 6 መስመር ወይም ድርብ ገብስ የኢማስኩሌሽን ቴክኒክ ለማየት መጥተናል። እጃችን በአልኮል ዲስኢንፌክት ማድረግ አለብን። መሳሪያዎቻችን ዲስኢንፌክት ማድረግ አለብን። አሁን ይሄው እጇን መሳሪያዎቹን የምትሰራበት በአልኮል ዲስኢንፌክት ሆኗል። እሱን ካጸዳንና እጃችንን ካጸዳን በኋላ በተመሳሳይ ሁኔታ ወደ ዝግጅቱ እንገባለን ማለት ነው። ይሄኛው ስቴጅ ይሄኛው የ6 ሮ ነው ማለት ነው። 6 ሮ ነው የሚለየው፣ ተመሳሳይ ነገር ሆኖ 6 ነው። ከዚሁ ላይ እንስራ። ገና ስለሆነ እናዘጋጀው እስቲ ከዚህኛው። እንግዲህ የድርብ ሲሆን አሁን ከመቁረጧ በፊት ቼክ ይደረጋል። እዚህ እንትም የሚደርስበት ቦታ በእጃችን ያስታውቃል። ከሱ በላይ ነው የምንቆርጠው ማለት ነው። በእጃችን እንዳበሰርገና ለዛ ቤዝ ላይ ቆርጠን ስፓይኩን እንትን እንዳንል ሙሉ ስፓይኩ ሳይቆረጥ ነው መዘጋጀት ያለበት። በኋላ ፖለኑን ስንበትንበት ብዙ እንትን ማግኘት ስላለበት ይሄኛውን እንግዲህ ወደ 2 መስመር ነው የምንመልሰው። በዚህ ለማዘጋጀት ይከብዳል ማዳቀሉን ስራ። ስለዚህ አሁን ከዚህ በኩል 2 ከዛ በኩል 2 ስፓይክሌቶችን በቤዙ ታነሳለች። አሁን 2 መስመር ብቻ እንዲቀር አድርገን 2ቱ መስመር ደግሞ ለፖለኑ ካወጣን በኋላ ሌላ ፖለን ደስት እንደምናደርግበት እንትን አዘጋጅተን እናስቀምጣለን ማለት ነው። ስለዚህ ከ2 መስመሩ ይሄኛው ትንሽ ተጨማሪ እንትን ይፈልጋል ማለት ነው። አቅም ማለት ጊዜ ይወስዳል፣ ጥንቃቄ ይፈልጋል። ሰው በጣም ታማኝ መሆን አለበት። ይህን ስራ ሲሰራ አንዳንዴ በድካም ሲሰራ ስህተት እንዳይፈጠር፣ ምክንያቱም አሁን ከዚህ ስራ ቢያንስ በየአመቱ 2-3 ዝርያዎች ማለፍ አለባቸው። እኛ ለራሳችን ብቻ ሳይሆን ሌሎችን ማዕከላትን እንልካለን። አሁን ወደ 2 ተቀንሷል ማለት ነው። 2 ከዚህ 2 መስመር ከዚህ 2 ከዚህ ወጥቷል። አሁን 2 ሮ አለን። አሁን ይመቸናል ኢማስኩሌሽን የወንዴውን ዘር ለማውጣት። አሁን እንደቅድሙ በጥንቃቄ ይዛ ትቆርጣለች። ደግሞ በጫፍ ላይ ማለት 1/3 እንትን ላይ ማለት ነው። ሴቷ እንዳትነካ። ሴቷ በጣም እንዳትነካ። ወደ ታች መውረድ የለበትም። በጣም ወደ ታች ስንወርድ እንትኑ ፖለን ስንበትንበትና ፖለኑ ጀርሚኔት ሲያደርግ ኦቫሪዋ ላይ ዘር ለመሸከም አይኖርም። የተሰበረ ተከካ ምናምን ይመስላል። ወደ ላይ ሲታረገው ሙሉ ነው ጀርሚኔት የሚያደርገው እና በጣም መውረድ የለበትም። ጋይኖሼሙ ደግሞ ሴንሲቲቭ ስለሆነች እሱ ላይ እንትን እንዳናረግ መጠንቀቅ አለብን። ስትነካ ትንሽ ከቆሰለች ሲድ ጀርሚኔት አያደርግም። እዛ ላይ በጣም ኬር ይፈልጋል። 6ቱ ተቆጥሮ መውጣት አለበት ከዚህ ውስጥ ማለት ነው። ትዕግስት ይፈልጋል፣ ጥንቃቄ ይፈልጋል። አንዷን መቅረት የለባት። አንዷ ከቀረች ሰልፍ አድርጓል ማለት ነው። አሁን መጨረሻ ላይ F1 ስንዘራ ከዚህ ሄድ ያሉ ሲዶችን በሙሉ አንድ ሮ ላይ ነው የምዘራው እና በቃ ከተሳሳት ከዛ ያጋልጣል። አሁን ከሌሎቹ ለምሳሌ እዚህ 20 ፕላንት ቢይዝልን ሲድ 20ቹ ሲድ ለብቻ ይዘራሉ ዜሮው ላይ። ከሰልፍ የመጣና ከክሮስ የመጣ ፕላንት ቁመናው ይለያል። የዛኔ እንደገና በቡድን እንወጣና ግምገማ እናካሂዳለን። በቤተሰቦቹ ግራና ቀኝ በልጆቹ ግራና ቀኝ ቤተሰቦቹ ይዘራሉ። ሴቷ ከላይ በኩል ወንዱ ከታች በኩል ለማወዳደር እንዲመች። ማን ነው ለምሳሌ አንድ ሮ ሴቷን ከመሰለ ሙሉ በሙሉ ስህተት ነው ማለት ነው ስራው እዚህ። ስለዚህ መጥፋት አለበት። ያ ሪኮምቢናንት ታይፕ ሃይብሪድ ቪገር ፊቸር ዩኒፎርሚቲ ምልክቶች የኤፍ1 አይነት ነው፣ ማረጋገጫ ነው። ቪገርነስ ይታያል፣ ከቤተሰብ የተለየ ዩኒፎርሚቲ ይታያል እዛ ላይ። እንደገና እንትኑም ሃይብሪድ ታይፕ ማለት አባትንም እናትንም ያለ መምሰል ባህል ይታይበታል።
ፎር ሹር ፒውርሊ አባት የሚመስል ነገር አፕን አያደርግም። ምክንያቱም እናት የሚመስል ነገር አፕን ሊያደርግ ይችላል። ሰነፍ ማስኩሌት የሚያደርገው ሰው ፖለኑን የሚለቅመው ሰው ሰነፍ ከሆነ ወይም ለማጅ ከሆነ በቃ ታየዋለህ እዛ ጋር ስትመፈጠሩ። አሁን ስማቸውን ኤግዛክትሊ ዩኒፎርም መሆን አለበት፣ ሃይብሪድ ታይፕ መሆን አለበት። ካልሆነ ያን ሮው ነቅለን እናወጣለን። ስማቸውን እንጽፋልና በዚህ ስክሪን እናደርጋቸዋለን ልጆቹ ራሳቸው። አሁን ሂስትሪ አብረው ይኖራል። አሁን እንጽፋለን እዚህ ላይ ማን ነው ይሄንን ማስኩሌት ያደረገው። በቃ ለቅማ ጨረሰች። ከሁለቱም ሳይድ በአግራፍ እንዳይሰበር አድርጋ በጥንቃቄ ሸፍናለች ማለት ነው። በቃ አሁን የወንዱን ፖለን ከውስጥ ለቅሞ ማውጣት ወይም ማስኩሌሽን የሚባለው ስራ በዚህ አይነት ፐርፌክትሊ ተጠናቀቀ። ከዚህ በኋላ የሚቀረን ከአንድ ቀን በኋላ የፖሊኔሽን ቀን ነው የሚቀረን። ከዛ በኋላ ሴትዮዋ ሬዲ ስትሆን ሌላ ወንድ ፖለን አንተን እዚህ ውስጥ እናገናኛለን ማለት ነው። አዎ ሌላ ፖለን ከሌላ ቤተሰብ ልክ በዚህ ጋይዳንስ መሰረት አሁን ከዚህኛው ፊሜል ከሆነ የሰራ ነው ይሄንን ፖለን ላይ ሄደን ፖለን እናዘጋጃለን ማለት ነው። ከነገ ወዲያ እሱን ፖለን አምጥተን እዚህ ላይ ካረግን በኋላ እንዴት እዛ ላይ ደግሞ ማረጃውን አሟልተን እንደምንይዝና ከዚህ በኋላ እህሉ ውሃ እየጠጣ እየተጠበቀ እስከ በስል ድረስ እስከ ደርስ ድረስ መጠበቅ ነው ማለት ነው።